አንድ ሳምንት የሚቆይ የሞፈር ቻሌንጅ ኦኬ በርገር አለ፣ KFC አለ፣ እዚህ እንደ ቢዮንድ አለ፣ ፒዛ ፕላተር አንድ ያሞ ፒዛ አለ፣ ከሳምቡሳ ጋር ቺክን ኮንክሪት አለ። ታጥበናል። አዎ ከለከለባል ናለ ባይዞይ ምን ይባላል መሰለ የሰው ልጅ ዋናው ስፖርት ነው። አሪፍ ነው። ፐርፌክት። እንግዲህ እንደምታዩት ፋር ገን በልተናል ማለት ነው። አሁን ደግሞ ወደ ጮኬ በርገር እንሄዳለን አለ እንደዚህ አድርገን የሶፊንገር በርገር ይሄን ይመስላል። ባንድ ናቸው። ጮኬ በርገር ነው የምታዩት። እንደዚህ ድምጥ ማጣውን አጥፍተናታል። ሶስተኛው በርገር እንደ ቢዮንድ ነው እንደምታዩት። የታባት አንድ ሁለት ስንት መስላለሁ? 93 ትክክል ነኝ? ሳጋ ቺክን ኮንክሪታቸው ነው። በጣም ቴንክ ዩ ፍራይድ ቺክን፣ ያኛው ደግሞ ኬንታኩሪ ፍራይድ ቺክን። አማርኛውም ኬንታኪ ነው ጋይስ። ኬንታኩሪ ነው እንጂ ኬንታኩሪ ፍራይድ ቺክን ብትቀዳ ታሪክ ነበር። KFC ነው ወይስ KFC ነው የትኛው ይሻላል የሚለው በቀጣይ ይዤላችሁ እመጣለሁ ቪዲዮ። ሳምቡሳ ጋር ቺክን ኮንክሪት አለ። ይሄንን አንዲያሞ ድምጥማጡን ያጠፋ ነው። ሁለቱ በርገሮች የሉም። ቻሌንጁ በእርግጠኝነት በደንብ አድርጎ የሚሰራ ነው የሚመስለኝ ጋይስ። ዛሬ እንግዲህ ከቢዩ ዴሊቨሪ እንግዲህ ባለፈው አብረን ሰርተናል። እንግዲህ አብረን ነው ከሱ ጋር እየበላን ነው። አማንም እዚህ ጋር አለ። ስለዚህ ጋይስ በቀጣይ ደግሞ ነገ ደግሞ ምን አይነት ምግብ ምን አይነት ሪቪው ይሆናል የሚለውን ደግሞ አብረን እናያለን። ይሄንን የመወፈር ቻሌንጅ ሰፖርት የምታደርጉ የተለያዩ ተቋማት ካላችሁ ከናንተ የሚጠበቀው ዴም ማድረግ ነው። ስለዚህ የተለያዩ ፕሮዳክታችሁን እዚህ ጋር መተን እንቀምስላችኋለን ማለት ነው። በቀጣይ ደግሞ የተለያዩ ምግብ ቤቶችን ደግሞ ይዘን መተን እዚህ ጋር እንቀምሳለን። አና ኧረ በቀኝ ና በሞት በቀኝ የምር ጠገው እኔ አልቻልኩም። እኔ እና አንቺ ትንሽ ናቸው ማለት እኔ ለስሙ ነው 81 ኪሎ እንጂ ከኔ በላይ ነው በለው 56 ማጥቶ ነው 56 ነኝ እዚህ ከመጀመሩ በፊት ነው 56 ነው እኮ እኔም እንደዛ ነው ወደ ያለበት እንጂ እንዴት ነው በጣም ይበላሉ ለምር ካልኳችሁ በላይ ፓስታ ቤንግ ነጃ ፓስታ ቤንግ አለበል ለሀገር ስሙን አለበት። ወፈር የምትፈልጉ ከሆነ የምታስወጡት የካሎሪ መጠን በላይ የምታስገቡት ይብለጥ እና ሳይንሱ ይሄ ነው። በአጭር ጊዜ ውስጥ መወፈር ትችላላችሁ። ዴዋን እንደዚህ ከሆነ ዴቱ ደግሞ አስቡት ምን ሊሆን እንደሚችል። ብቻ ዴኤቺ ለ7 ቀን የምትቆይ ቻሌንጅ ነች። 56 ኪሎ ነች። ነገ ደግሞ ስንት ኪሎ ይሆናል የሚለውን ደግሞ አሳያችኋለሁ። አብራችሁኝ ነው። እንወዳችኋለን።